ሰላም አለይኩም ወራህመቱላሂ ወበረካቱ። ልብስ ላስመርጣችሁ ሲያምር ለህፃን ልጅ ለሴት ልጅ ማለት ነው። ሴት ልጅ ወንድ ነው። የሴቶች ልብስ በጣም ያምራል። እንዴት ለወንዶች ለምን ነው እያልኩኝ ነው አሁን ማለት ነው። ይቹት ይሄ የትምህርት ዩኒፎርም አሁን የመጣ ያለ አዲሱ ትምህርት ቤታቸው ማለት ነው። ሹፍ ይሄ ደግሞ ይሄ እንኳን ለእንደኛ ለሚሆነውን ምንድነው እጅጌ ጉርድ ግን ይሆን ነበር ገዋን እንዲህ ገዋን ማለት ነው። ዛሬ የተለየ ነው። ግን እኮ ያው ነው እኛ ሀገር ሂሳብ ተህር ነው። አሁን ይሄ ምን ይሉታል? ውድ ነው ግን አባያው ብዙም አይደለ። ይሄ ያምር ነበር ግን የሆነ ታኩሱኝ ይላል። እኛ ሀገር ደግሞ ማን ታኩሶ ይለብሳል? እሱ ሹፍቱ አዲስ ነገር የለም። ሂጃብ ግን ሁሌ ያው ነው ስመጣ ሂጃብ እንኳን ይበቃኝ ወይ ብቻ ማረች ልግዛ እንዴ ሽፍቶ ግን እኮ እኛ ሀገር 10 ብር ልብስ አለ እንዴ ያው እንዴ ለዚህ ሀገር ምርጥ ነው። ቢስሚላህ እኛ ግን ያው ምንዛሬውን ስናስበው ሽፍቶ ሴት ልጅ ያልኳችሁ መስገጃ የሴት ልጅ መስገጃ የትናንሽ ማለት ነው። ሲያምር ግን ካረን ራሱ ለኛ በእንዲሁ እነሱ የለም። እስቱ እኔ በእንዲህ ከረም ፈልግ የለም ሌላ ነው ያለው። ለትልልቆች ያለው ከረን እንዴት ያለ መሰላችሁ? እዚህ የለም። ሽፍቱ የውይጃ የሴት አለ ዋው ማሻአላ ሽፍቱ ብሩ ማሰብ ያለብን ለነዚህ ሀገር ለኛ ሀገር አይደለም። የኛ ሀገር 100 ምናምን ብር የሚገዛው ኒቃብ እዚህ ሀገር ከም ቸክ ግን ብዙ አለኝ አልገዛ ያንኑ በለበስኩት ማሻአላ አለይክ ደግሞ ከረል በገዝቼ ታይሉኝ ማለት ነው። ይሄ ማሻአላ ግን ይሄ እንኳን ብዙ ለዲያስፖራ ነው የሚሆነው ነው እንደኛ ያምር እኔ አንድ ያለ ማለት ነው። በሌላ አይነት ነው ሽፍቱ ላስጎበኛችሁ ዛሬ ወክ መጥቻለሁ። እኔ ነው ባልቀረጠኝ መስታወቱ እና የሴት ልጆች ሂጃብ አማሩኝ ማለት ነው። ቆይ አንድ ልግዛ ለራሴ አላ አይደለ ሶላት ስንሰግድ የገዛሁት ሸርሸፍ እንቅ አያረግም። ከዛ ይሄን ጨምራችሁ መስገድ ትችላላችሁ ማለት ነው። ሸክ ይሄ ደስ ይለኛል። ቢስሚላሂ ረህማን ረሂም ካሊ ወላይ ነጭ ነገር ምንም አይሰራኝ ሀገር ተመሳሳይ ደግሞ እንትን የሽርሽርት ጋር ተመሳሳይ የለም። ካላስ ይሄንን ላያስ ሂጃብ ልግዛላችሁ ግን ብዙም አያምርም ሂጃቡ። እቤት ስከዱ ያምር እንዲሁ እንጂ ይዛ የሆነ ቆረፈዴ ነገር እዚህ ሂጃብ አያምር ሌላ ቦታ
በሳምንት ነው የሚቀደደው። ይሄ አይረባ ግን ሲያዩት ያምራል። ይቺ ልብስ አምራይ ነበረ። ትረክስ እመጣለሁ። አሁን 19 ብር ናት። ሽፍቱ ማለቴ እገዛን ነበር ግን ቡትቶ ማብዛት ምን ያደርጋል? ሽፍቱ አብዝቻለሁ። ይቺ አምራይ ነበር ግን እጅጌ ጉርድ ልብስ አልወድም። ይህን ይመስላል የዛሬው ወግ። ወደ ቤት ልሄድ ነው። ቢራ ይዘሩ አለ ይሆን እማ የለም። ቆይ እስኪ መኪናው ላይውና ከሌለ ልደውልለት ማለት ነው። አሰላም የለም ሹፌሩ መኪናው ውስጥ ወልደውልለት በቃ